بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله الله لذيك الله درسن مسجانا إكباونا لزاريو لهولتنيو لقاءاتين نقنينتاتين የተንቢሃት ትምህርት ላይ ክፍል 2 እንጀምራለን። ከዚህ በፊት ክፍል 1ን ጀምረናል ስለ መካነቱል መርአት ፊል ኢስላም እንዲሁም ደግሞ መካነቱል መርአት قبل الاسلام ሴት ልጅ ከእስልምና በፊት የነበራት ህይወት፣ ሴት ልጅ ከእስልምና በኋላ ያላት ህይወት የሚለውን በመካከለኛ በሆነ ስፋት ዳስሰናል። በዛሬው ዕለት ደግሞ ለማየት ምን ሞክረው ما يريده أعداء الإسلام وأفراخهم اليوم من سلب المرأة كرامتها وانتزاع حقوقها. إيه هنا الرئيس እንግዲህ 1.3 ሊሆን ነው ማለት ነው። ርዕሱ ሰብታይትል ما يريده የሚፈልጉት أعداء الإسلام የእስልምና ጠላቶች የሆኑት وأفراخهم እንዲሁም የነሱ ጭፍሮቻቸው اليوم በዛሬው ዕለት ባለንበት ዘመን ላይ የሚፈልጉት من سلب المرأة ሴት ልጅ ለመቀማት ሙስሊም ሴትን ከራመተሃ ኢስላም ያላቃትን የሰጣትን ቦታ ደረጃ ያንን ለመቀማት የሚፈልጉና ወንትዛዒ አሁንም ለመንጠቅ حقوقها እንደ ሴትነት የምታገኘውን ሐቋን ለመቀማት የሚያደርጉትን ጥረት የሚል ርዕስ ነው የምናየው። ሙአሊፉ አውተሩ ረሂመሁላህ አላህ ይዘልላቸው አላህ ይጠብቃቸው ሼኽ ፈውዛን ምን ይላሉ? ኢነ አዕዳእ አልኢስላም የኢስላም ጠላቶች እኮ በዚህ ዘመናችን ላይ ባለንበት ሆነም በሌላም ጊዜ በል እንዲያውም ሪያሊቲው ሲታይ ስለማንነታቸው አዕዳኡል ኢንሳኒየት اليوم የኢስላም ጠላት ብቻ ሳይሆን ያጠቃላይ የሰው ልጅ ሰብአዊ ለሚባለው ነገር ጠላቶች ናቸው። እነሱም من الكفار ከካህዲያን والمنافقين ከመናፍቃን والذين كنزيام في قلوبهم بلباتشو وسط يالو بمولو مرض بشتا لباتشو بمولو غاضهم بتام اسقوطتواتشوال ما نالته المرأة المسلمة مسلم يونس سيت ياغنيچون من كرامة ككبر بكل وعزة ككفتا بكل وصيانة كمولو طبقا في الإسلام بسلمنا ውስጥ ገብታ ባገኘችው ነገር ይህ በጣም አስቆጥቷቸዋል። لأن أعداء الإسلام ምክንያቱም የእስልምና ጠላቶች من الكفار ከካህዲያኖች والمنافقين ከመናፍቆች يريدون يميفلغوت مندنو أن تكون المرأة سيت لج እንድትሆን أداة تدميرية ወይም أداة تدمير የጥፋት ማቴሪያል እንድትሆን ይፈልጓት وحبالة ገመድ እንድትሆን ፈልጓል። يصطادون بها بسوا የሚያድኑባት
ኦኬ ፕሊስ ሚውት አድርጉት። ወሑባለተን እንዲሁም ደግሞ ገመድ يصطادون بها በሷ የሚያድኑባት ይሆን አድርገው ይጠቀሙባታል። ማንን ነው የሚያድኑባት? ضعاف الإيمان ኢማናቸው እጅግ በጣም ደካማ የሆኑትን ሰዎች የሚያድኑባት። እንዲሁም ደግሞ وأصحاب الغرائز ይጥቅም ባልተቤቶችም አልጃኒሐ ጥቅማቸው ዲፔንድ የሆነች ባዕዱ ከፊላቸው أن يشبعوا منها በዚች ሴት ልጅ የሚያጠግቡ የሆኑ ሆዳቸውን ሸሃዋተሁም ስሜታቸውን አልመስዑራችን የተቀጣጠለችውን ስሜታቸውን በዚች ሴት ልጅ ሊያጠግቡባት የሚፈልጉ የምን የገንዘብ ሊሆን ይችላል የማናቸውም ነገሮች እችን ሴት ልጅ እንደምን ይጠቀሟታል? እንደ ጥፋት ማቴሪያል እንደ ማደኛ ገመድ كما قال تعالى الله تعالى من إلى الله سيمسكر ويريد الذين يتبعون الشهوات الندى شميتاچون የሚከተሉ ሰዎች ይፈልጋሉ በእናንተ ላይ አንተሚሉ መይለን عظيما ከዚህ ከቀናው መንገድ እጅግ በጣም ከፍተኛ የሆነ ማዘንበልን መውጣትን እንድትወጡ ይፈልጋሉ ለቃችሁ እንድትወጡ ይፈልጋሉ ይላል። والذين في قلوبهم مرض እንደዛ በልባቸው ደግሞ በሽታ ያለባቸው ሰዎችም من المسلمين ከሙስሊሞችም ጭምር يريدون من المرأة ከሴት ልጅ ይፈልጋሉ أن تكون እንድትሆን سلعة رخيصة እጅግ በጣም የወረደች እጅግ በጣም ዋጋዋ ዝቅ ያለ እቃ እንድትሆን ነው የሚፈልጓት። ከየት في معرضي በቦታ أصحاب الشهوات ስሜት ባልተቤቶች ዘንዳ والنزاغات الشيطانية شيطاناوي የሆኑ የማነሳሻ ቦታዎች ላይ in front of them እነሱ ፊት ለፊት ዋጋ የሌላት እቃ ሆና እንድትቀርብ ይፈልጋሉ ከፊል በሽታ ያለባቸው ሙስሊሞች። ምን አይነት سلعةን እቃ መክሹፈተን ራቁቷን የቆመች أمام أعينهم አይኖቻቸው ፊት ለፊት يتمتعون የሚጣቀሙባት بجمال منظرها በዚህ በእጅግ በጣም በሆነው መልካም ውበቷ በሚያምረው ውበቷ አው ወይም ደግሞ يتوصلون منها ወይም በሷ እንደ መሸጋገሪያነት ይጠቀሟታል እንደ ድልድይ በዚች ሴት إلى ما هو أقبح من ذلك ከዚህ ወደ ባሰውና ወደ ከፋው ነገር እንደ ድልድይ መጠቀም ያርገው ይጠቀሟታል እቺን ሴት። ولذلك الذين ነው حرصوا እጅግ በጣም ጓጉ ማለት ነው على أن تخرج ሴት ልጅ እንድትወጣ من بيتها ከቤት ስራዋ ከዋናው ቤት ስራዋ ለቃ እንድትወጣ لتشارك الرجال ወንዶችን እንድትጋራ في أعمالهم ከወንዶች ጋር ስራቸው ጋር ወጥታ ውጭ ላይ جانبا إلى جانب ጎን ለጎን ሆና እንድትሰራ አው ወይም ደግሞ لتخدم እንድትخادم الرجال ወንዶችን ممرضة عند نيرسينج هنا استعمامي في المستشفى بهوسبيتالوች ላይ أو ወይም ደግሞ مضيفة في الطائرة በአየር ላይ ሆስተስ ነው ሆስተስ የምትሉት እንደዛው ሆና እንድታገለግል ራቁቷን ሆና
አው ወይም ደግሞ ዳሪሰተን ወይም ስቱደንት አው ሙደርሰተን ወይም ደግሞ አስተማሪ እንድትሆን في فصول الدراسات በትምህርት ሴክሽን ዙሪያ ላይ ያ የትምህርት ሴክሽን አልሙختلطه ይቀልቀል ያለበት ወንድና ሴት ይሄንን ይፈልጋሉ። በቃ አትሊስት ያኛውን ባትሰራ ይሄኛውን የግድ እንድትሰራ እጅግ በጣም ጓጉ ፈለጉ ማለት ነው። አው ወይም ደግሞ ሙመሲላ አክተር እንድትሆን ማለት ነው። አክተር في المسرح ስቴጅ ላይ አው ወይም ደግሞ ሙግኒያ ዘፋኝ አው ሙዚዓ ወይም ደግሞ በማሰራጫ ሚዲያ ላይ ዜና ተናጋሪ في وسائل الإعلام በማስ ሚዲያ ላይ المختلفة different በሆኑ በማስ ሚዲያዎች ላይ ቆማ ጸጉሯን ለቃ ሌላውን አካል የሚከፋፈተውን ከፋፍታ ሳፊራ ማለት ነው። ግልጥልጥ ብላ ፋቲና እጅግ በጣም ፈታኝ ሆና ቢሰውቲሃ በድምጿ ወሱረቲሃ በመልኳ እንድትሆን ይፈልጋሉ። ይሄ ሁለተኛው። ከዛም ወቱኺዘት المجلات ጋዜጣዎችም እነዚህ ካታሎግ ምንላቸውም ሳምፕል ማሳያ ቡኮችም እንዴት አድርጎ ተያዙ? አልኸሊዓ ራቁት የሚያሳዩ ሚን ሱወር الفتيات የወጣት ሴቶችን ቅርጽ ፎቶ አልፋቲናት እጅግ በጣም ፈታኝ የሆኑ አልዓሪያት ራቁታቸውን የሆኑ እነዚህ በሙሉ አድርገው ከፊል ካምፓኒዎች ይሄን ነገር ይዛሉ። ወሲለተን ለመዳረሻነት ብለው ሊተርዊጂ ለማሻሻጥ ማለት ነው። ወይም እንዲወደድላቸው መጀላቲህም ድህረ ገጾቻቸው ጋዜጣቸው ካታሎጋቸው ያወጡት ልብስ ፋሽን ማሳያቸው ወተስዊቅሃ እንዲሸጥላቸው አድርገው ይዘዋታል። እችን ሴት መኪና ተሸጠ ሴት ልጅ ራቁታን ቆማ ትቆማለች እዛ ጋር። ልብስ ከሆነ ሴት ልጅ በራቁቷ ትቆማለች። ሳሙና ከሆነ ሴት ልጅ በራቁቷ ትቆማለች። ሁሉም ነገር ሴት ልጅ በራቁቷ ትቆማለች። ይሄ ሁሉ የሚያሳየው የሴትን ክብር አወረዱት ማለት ነው። ቶታሊ እቃ ማለት ነው። በቃ ምንም ቫልዩ የሌላት እቃ አርጋው ቆማት። በየቦታው ላይ የምትቆም ሴት ከሆነች በቃ ጥቅም የላትም ማለት ነው። ወተኸዛ ተደርጎ ተያዘ ደግሞ ወተኸዛ አድርገው ያዙ بعض التجار ከፊል ሀፍታሞች وبعض المصانع ከፊል ፋብሪካዎች من هذه الصور ከነዚህ ፎቶዎች አይደን በድጋሚ አድርገው ያዙ ከሴት ልጅ ፎቶ ማለት ነው። ወሲለተን አሁንም እንደመዳረሻ لترويج بضائعهم እቃዎቻቸውን እንዲሸጥላቸው እቃዎቻቸው እንዲወደድላቸው حيث በኩል وضعوا አኖሩ ማለት ነው። هذه الصور እነዚህን ፎቶዎች አኖሩ على معروضاتهم በሚሸጥላቸው እቃ ላይ በሚያቀርቡት እቃ ላይ ومنتجاتهم በስራዎቻቸው ላይ ፋብሪኬት ባደረጉት ስራ ላይ እነዚህን ሴቶች ይለጥፋል።
ድስት ለመሸጥ ሴት ልጅ ይለጥፋሉ። መክተፊያ ለመሸጥ ሴት ልጅ ይለጥፋሉ። ምንም የቀረ ነገር የለም። وبسبب هذه الإجراءات بالنزي تمكروج مكنيات الخاطئة ستاتي تمولابات مطفوب هونو تخلت المرأة سيت لج تقللج ما تنون تقلل تدرجج عن وظيفتها الحقيقة تككلنيا كهونو سراوا في البيت كبيتوا بيتوا لك أوطاش مالتنو بيتو ما نيقوم بد الصالة تقوم بد تككلنيا سراوا بيتوا لك أوطاش ይሄ ደግሞ ሚመጠራ እጅግ በጣም ከተቸገሩበት ከሆኑ አዝዋጅሁን ባለቤቶቻቸው አባወራው ተቸገረ ኢላ ጀልብ الخادمات ሰራተኛ እስከማምጣት ድረስ የቤት ኻዲም አልአጅነቢያት የማይፈቀዱለት ሴቶች አጅነቢ ሴቶች ለምንድን ነው የሚያመጣቸው ቤት ሊኻድሙ ነው ወይ ነው ለተርቢየቲ አውላድህም ያቺ ሴት ወልዳ የወጣቻቸው ልጆች ጥላቸው ሄደችውን እንያት ያቺኛዋ ኻዲማ መጣለታ ለተርቢያ ለማድረግ አጂብ እኮ ነው ወተንظيم شؤون بيوتهم የቤታቸውን ጉዳይ ማኔጅ ለማድረግ ይሄ ደግሞ ሚማሰበበ ይሄ ደግሞ እጅግ በጣም ካስከሰተ ነገር ነው كثيرا በብዛት من الفتن ፈተናዎችን እንዲመጡ ትልቁ ክስተት ያደረገው ይሄ ነው من الفتن وجلب እንዲሁም عظيما من الشرور እንዲሁም ደግሞ ከሸር በኩል እጅግ በጣም ከፍተኛ ሸር እንዲመጣ ያደረገው ይሄ ነው ዋነኛው ኬዝ ይሄ ነው ሐጅ ነብይ ሴት በመገኘቷ ነው በመሃል ትክክለኛይቱ ባልተቤቲቷ ወጣች እቤት ያለችው ደግሞ 24 ሰዓት አባወራ ቁጭ ብሎ ማያት ያቺኛይቱ ኻዲማ ነው የትኛይቱ ናት ታዲያ ሚስት የምትባለው ስለዚህ አሉና ሼኹ إننا إنيال لا نمانع أنكلكلم من عمل المرأة سيت لج اندتسرا خارج بيتها كبيتها وقتها اندتسرا أنكلكلم نجرجن إذا كان يهونن دهوننو بالضوابط الآتية نكست بالوت ضوابطوش يعني መስፈርቶች አንደኛ መስፈርት ሴት ልጅ ወጣታ እንድትሰራ ከሚያደርገው ነገር أن تحتاج إلى هذا العمل ይስራ በሷ ላይ እጅግ በጣም necessary ከሆነ ነው አው ወይም ደግሞ ያው ኢምፐርሰን ሲታይ ከራሷ ከግሏ አንፃር ማለት ነው አው ወይም ደግሞ يحتاج المجتمع إليه ያለችበት ሶሳይቲ ይህንን ፖዚሽን ክፍተትን የሚዘጋ ሴት ልጅ እጅግ በጣም የሚያስፈልገው ከሆነ بحيث በኩል لا يوجد من يقوم به በዚህ ፖዚሽን ላይ የሚቆም ሰው ከሌለ ማለትም من الرجال ከወንዶች በኩል ማለት ወንድ የለም በቃ ወንድ ታጣ ይሄንን ቦታ የሚዘጋ ስለዚህ ሶሳይቲው ይሄንን ቦታ የሚሸፍን ከቨር የሚያደርግ ሰው አጣ ስለዚህ ይሄንን ቦታ በዚህ ኮንዲሽን ጊዜ ወጣታ ከቨር ታደርጋለች ሁለተኛ አየኩን ذلك ይህ ደግሞ ወጣታ የምትሰራው ነገር ለሶሳይቲው ሊሆን ነው بعد قيامها ከጨረሰች በኋላ بعمل البيت የቤት ስራዋን ከጨረሰች በኋላ
الذي يا يبيت سراء هو عملها الأساسي وأننا مسارتاوي ونسراء يعني ይሄኛው አይደለም ያኛው ነው አላህ ዘንድ የሚያስጠይቀ ይሄን ከጨረሰሽ ነው ሶስተኛ أيكون هذا العمل ይህ የምትሰራው ስራ ሊሆን ነው في محيط النساء በሴቶች ሰርክል መሆን አለበት በሴቶች ሰርክል ብቻ ያጠነጠነ ለምሳሌ ከተዕሊም النساء ሴቶችን ማስተማር ወተጥቢብ ሴቶችን ህክምና በመስጠት አው ተምሪድ النساء ወይም ሴቶችን በማስታመም ከሴቶች ጋር የተገናኘ ويكون ሊሆን ነው አሉ منعزلا ያገለለ عن الرجال ከወንዶች ያገለለ መሆን አለበት ስራው አራተኛው ሸርጥ كذلك እንደዚሁ لا مانع ምንም يعني ክልክላት ነገር የለውም አይከለከልም بل እንዲያውም يجب على المرأة በሴት ልጅ ላይ ዋጅብ ይሆናል أن تتعلم ልትማር أمور دينها የሃይማኖቷን ጉዳዮች ልትማር ይገባታል ዋጅብ ነው ولا مانع ምንም የሚከለከል ነገር የለውም أن تعلم ልትማር ወይም ልታውቅ من أمور دينها ከሃይማኖቷ በኩል የሃይማኖቷ ነገር የሃይማኖት እስልምናን ما تحتاج إليه ለሷ የሚያስፈልጋትን ያክል ልትማር ምንም ክልክላት ነገር የለውም እንዲያውም ግዴታ ነው ልትማሩ ويكون التعليم ስለዚህ ይሄ መማማሩ ደግሞ መሆን አለበት في محيط النساء በሴቶች ሰርክል መሆን አለበት ሴቶች ብቻ ሴት ተኮር ላይ ولا بأس هنا ምንም ችግር የለበትም أن تحضر الدروس في المسجد በመስጂድ ላይ የሚሰጡትን ክላሶች አቴንድ ልታደርግ ችግር የለበትም ونحوه ምንም ሌላም ከዚህ ውጭ ሌሎችንም አቴንድ ማድረግ ትችላለች ነገር ግን ወተኩኑ መሆን አለባት ሙተሰትረተን የተሳታተረች ስትር ብላ ሸሪዓዊ አሰታተር እንጂ ወደ ሰርግ ቤት እንደሚወጣው አሁን አይደለም ተወጣው ومنعزلة ያገለለች ስትመጣም ስትቀመጥም ያገለለች عن الرجال ከወንዶች على ضوء في اللفيت እንደነበሩት ما كانت النساء ሴቶች እንደነበሩት في صدر الإسلام كإسلام قدمت إسلام يعني إسلام የመጀመሪያው إسلام ላይ እስልምና ላይ የነበሩት የመጀመሪያዎቹ ሴቶች በእነሱ ضوء ማለት በእነሱ ፈለክ መሆን አለባት እነዛ ሴቶች ምን ነበሩ ያዕመልና ይሰሩ ነበር ወይተዓለምና ይማሩ ነበር ويحضرن إلى المساجد መስጂዶችንም ደግሞ አቴንድ ያደርጉ ነበር መስጂዶችንም አቴንድ ያደርጉ ነበር ክላስ ማለት ነው እና ስለዚህ ችግር የለውም እነዚህ የሚጠብቅ ከሆነ እሰየው መሄድ ይችላሉ ነው ሙአሊፉ ፋስሉን እንግዲህ ክፍል 1 ጨርሰናል አሁን ወደ ክፍል 2 ልንሸጋገር ነው ማለት ነው الفصل الثاني ሁለተኛው ክፍል في بيان أحكام تختص بالتزين الجسمي للمرأة في بيان ما برر على بزي رأس لاي أحكام بأحكاموች ዙሪያ تختص
የምትነጠል የሆነ بالتزين በመጋጋት ዙሪያ አልጅስሚ አካላዊ መጋጋት ዙሪያ للمرأة ለሴት ልጅ በአካላዊ ለሴት ልጅ በአካላዊ መጋጋት ዙሪያ የተቀራሱን የቻለ ለሷ ብቻ የተቀመጡ አህካሞች ማብራሪያ አለ ይላል። አንደኛው አካላዊ በሆነው ነገር يطلب منها ይላል ከሴት ልጅ ይፈልግባታል። አካላዊ መጋጋት ላይ የሚፈልግባት ነገር ምንድነው? أن تفعل لتفتصم من خصال الفطرة خصال الفطرة ማለት አስሩ ተፈጥሮ ያስገኛቸው ነገሮች የተፈጥሮ ውጤቶች እንደ ተፈጥሩበት ተፈጥሮ ያመጣቸው ነገሮች ማለት ነው። አንደኛው ما يختص بها يعني በሷ ብቻ በሴት ልጅ ብቻ የተነጠሉ የሆኑ ويليق بها በሷ ብቻ አመች የሆኑ በሌላው ላይ የማይመች በሴት ልጅ ብቻ ያንን ነገር እንድትሰራው። አንደኛው من قص الأظافر ጥፍሮቿን መቁረጥ وتعاهدها ጥፍርን በመቁረጥ always መከታተል። ምን ይላል? አንደኛው ይሄ ነው لأن تقليم الأظافر ምክንያቱም ጥፍርን መቁረጥ ሱና ነው بإجماع أهل العلم በአጠቃላይ የዑለሞች ስብስብ ስምምነት ጥፍርን ማሳጠር ሱና ነው። لأنه ምክንያቱም ይህ ጥፍር من خصال الفطرة ተፈጥሮ ካስገኛቸው ነገሮች ናቸው ከሚባሉት الواردة የመጣው في الحديث በሐዲስ ላይ سنن الفطرة የሚባሉት አስርቱ እነዚህ ናቸው። አንደኛው እሱ ነው። ولما في إزالتها እነዚህን በማስወገድ ዙሪያ ደግሞ አለበት ጥፍርን ስንቆርጥ من النظافة ንጽህናን የመጠበቅና والحسن እነሱን የጣቶችን ውበት የመጠበቅ አለበትና وما في بقائها እነዚህ ደግሞ ሳይቆረጡ እዛው ከቀሩ ደግሞ طويلة ረጅም ሆነው من التشويه يعني أي القبح ያስቀይማል። አስቀያሚ ነው። እንደዚህ አድርገው አንዳንድ ወጣት ሴቶች ጥፍራቸው ሾሎ አንድ እሱ ነው በጣም አስቀያሚ ነው። والتشبه بالسباع እንደገና ደግሞ ባውሬ መመሳሰልም አለበት። አውሬ وتراكم الأوساخ እንዲሁም ደግሞ ቆሻሻዎች ይሰባሰቡበታል በውስጡ ላይ تحتها ውስጡ ላይ። ሁለተኛ ደግሞ ومنع መከልከልም አለበት وصول الماء ውሃ እንዳይደርስ إلى ما تحتها ወደ ታችኛው lower area ውሃ እንዳይደርስም ይከለክላል።